ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን። ምናልባት ከሁለት ወይም ደግሞ ከሶስት ቀን በፊት አንድ የእግዚአብሔርን ቃል ሪፍሌክት አድርጌ ነበር። አሁንም ደግሞ እንደዚሁ አንድ እግዚአብሔር ያስተማረኝ ነገር ሪፍሌክት አደርጋለሁ ማለት ነው፣ አንጸባርቃለሁ። ምክንያቱም ትእዛዝ ስለሆነ ለኢያሱ ባለፈው እንደነገርኳችሁ ምዕራፍ 1 ላይ የተነገረው ነገር አለ። በቃ እንዲሆንልህ፣ እንዲከናወንልህ፣ እንዲሳካልህ ብሎ የተለያዩ ትእዛዞችን አዞታል። ከነዛ ውስጥ ማሰላሰል፣ ማንበብ፣ እንደገና ከአፍ አለመለየት፣ በቃ ማሰር። ይሄ እኚህ ሁሉ ምንድነው? በቃ ይጠጋጉ ነው። ይሄ እግዚአብሔር ቃል ጋር ተጠጋጋ ነውና አንዱ እንደ በረከት ካየሁት ነገር በላይልም ላይ እንደ በረከት ካየሁት ነገር ምንድነው? የእግዚአብሔርን ቃል ከሰዎች ጋር መጨዋወት፣ ማውራት፣ እዛ ውስጥ መብዛት አለ። ለማድረግም ደግሞ አቅም አለና ከምን ይጀምራል ካላችሁ ወይ ከመስማት ወይ ከማንበብ ይጀምራል። ከዛስ ማሰላሰል፣ ምናሰላሰለው አይምሯችን ውስጥ የገባውን ነገር ስለሆነ። ስለዚህ አሁንም ቢሆን አዲስ ዓመት ነው። ስፔሻሊ ደግሞ አውሮፓና አሜሪካ ለምትኖሩ ሰዎች አዲስ ዓመት ነው። ዛሬ 8 ነው፣ ጃንዋሪ 8። አሁንም አበረታታችኋለሁ። የእግዚአብሔርን ቃል የማንበቢያ ጊዜ እንኳን ባይኖራችሁ ቁጭ ብላችሁ የመስሚያ ጊዜ ይኖራችኋል ብዬ አስባለሁ። ድራይቭ እያደረጋችሁ እየሰራችሁ፣ በቤት ውስጥ ቢዚ ሆናችሁ ልጆቻችሁን የምታሳድጉ፣ በአራስነት ላይ ያላችሁ እህቶች፣ በቃ እግዚአብሔር በሰጠን አቅም ሁሉ ወደዚህ ቃል ብንጠጋ የማድረግ አቅም፣ የማሰላሰል አቅም አለ ማለት ነው። ከማሰላሰልና ከማድረግ አቅም ከማግኘት በፊት መጀመሪያ የማንበብና የመስማት ነገር መጀመሪያ ማስቀደም አለብን። ስለዚህ በኦዲዮ እንደገናም ደግሞ እንደዚሁ ሃርድ ኮፒ ያላችሁ ሰዎች በቃ ማለዳችን ላይ እግዚአብሔር አቅምን ይስጠን ወደዚህ ቃል የምንሳበትን ማለት ነውና ሁለተኛ ማንጸባረቂያ ነው እንግዲህ ይሄ ቃል ማለት ነው። ዘፍጥረት ምዕራፍ 1 ላይ እያሰብኩት የነበረ ቃል ነው። ለራሴም እያሰላሰልኩት የነበረ ቃል ነውና ትናንትናም ዛሬ ጠዋትም ትናንትናም ለሰዎች ሼር አድርጌዋለሁ። ዛሬ ጠዋትም እንዲሁ በህብረት ስንጸልየው የነበረ ለብቻዬም ሳስበው የነበረ ቃል ነውና ዘፍጥረት ሙሉን አላነበውም፣ እናንተ አንበቡት። እኔ እዚህ ጋር ማንጸባርቀውን ቃል እንትንላለሁ። ቁጥር 9 ምዕራፍ 1 ዘፍጥረት ምዕራፍ 1 ቁጥር 9 ከዚያም እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጥ አለ፣ እንዳለውም ሆነ። እግዚአብሔር ደረቁን ምድር የብስ፣ በአንድነት የተሰበሰበውን ውሃ ባህር ብሎ ጠራው። እግዚአብሔር ይህ መልካም እንደሆነ አየ። ቀጥሎ ምን ይላል? ቁጥር 11 ላይ እግዚአብሔር ምድር እጽዋትንም እንደየወገናቸው ዘር የሚሰጡ ተክሎችንና በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደየወገናቸው ታብቅል አለ፣ እንዳለውም ሆነ። ምድር እጽዋትን እንደየወገናቸው ዘር የሚሰጡ ተክሎችንና በውስጣቸው ዘር ያለባቸው ፍሬ የሚያፈሩትን ዛፎች በየወገኑ አበቀለች። እግዚአብሔርም ይህ መልካም እንደሆነ አየ። መሸነጋም ሶስተኛ ቀን ይልና ቁጥር 24 ላይ ምን ይላል? ሌሎች ነገሮችን ካወራ በኋላ እግዚአብሔር ምድር ሕያዋን ፍጡራንን እንደየወገናቸው ከብቶችን፣ በምድር ላይ የሚሳቡ ፍጡራንንና የዱር እንስሳትን እያንዳንዱን እንደወገኑ ታስገኝ አለ፣ እንዳለውም ሆነ። የዱር እንስሳትን እንደየወገናቸው፣ ከብቶችን እንደየወገናቸው፣ እንዲሁም በምድር ላይ የሚሳቡ ፍጡራንን እንደየወገናቸው አደረገ። እግዚአብሔር ይህ መልካም እንደሆነ አየ ይላልና ምድር የብሱ ከተገለጠ በኋላ ዘፍጥረት ላይ ምድር በውሃ እንደተሸፈነች ይናገራል። ከዛ መጣና እግዚአብሔር መናገር ጀመረ ማለት ነው። ምድር ለምን አልሆነም? ውሃው ለምን እዛው ላይ አይቀርም? ምን ችግር አለው? ውሃ ክፉ ነው ወይ ብለን ካልን ለምድር አቅም አሳጥቷት ነበር። በውስጧ ያለውን ፍራፍሬውን፣ ተክሉን፣ ምኑን፣ ይሄን ሁሉ የምንበላውን፣ የምንጠጣውን፣ የምንጠለልበትን፣ ለመድኃኒትነት የምንጠቀምበትን ነገር በሙሉ የማውጣት አቅም ምድር ቢኖራትም እንኳን ነገር ግን ውሃ በተባለ መልካም ነገር ተሸፍና ነበር ማለት ነው። እና እግዚአብሔር ምንድን ያደረገው? ገፈፈ፣ ምድሪቱን የብስ አደረገ፣ ገለጠ፣ ውሃውን ወደ አንድ ቦታ ባይዘው። ይሄ የተገፈፈ ውሃም ጥጉን ሲይዝ የራሱ የሆነ ጥቅም አለ። ውሃውን ባህር ብሎ ጠራው ይላል። እዛ ባህር ውስጥ ምን አለ ከተባለ ምንም በእግዚአብሔር ዘንድ በአፉ ቃል ተፈጥሮ የማይጠቅም አንዳች ነገር የለም። ሁሉ መልካም እንደሆነ አየ ነው የሚለው። እግዚአብሔር ፈጥሮት ሲፈጥረው ክፉ የሆነ ነገር የለም። በቃ ሁሉ መልካም እንደሆነ አየ።
እና ያንን ውሃ ወደ ጎን ከገፈፈ በኋላ ለምድሪቱ አቅም ያሳጣትን እነዛን ሁሉ እንስሳቶች የተለያዩ አውሬዎች የምንጠጋቸው ማንጠጋቸው በቀን የሚወጡ በማታ የሚገለጡ እነዛን ሁሉ እንስሳቶችን አምቃ የያዘች ሰውን የፈጠረው ከአፈር ነው ሰውን ጨምሮ ማለት ነው ውሃ በሚባል መልካም ነገር ጥሩ ነገር ተሸፍና ነበር ተይዛ ነበር ማለት ነው ወደ ጎን ገፈፈ ለሱም ቢሆን ለውሃውም ቢሆን ውስጡ ላይ ብዙ ነገር ነው የወጣው ሲናገር አሳዎችን አሳነባሪዎችን የተለያዩ አይነት ቆጥረን ዘርዝረን የማንዘልቃቸው በውሃ ውስጥ የሚኖሩ ነገሮችን ውሃው ራሱ አፍልቋል ቦታው ላይ ግን አልነበረም ማለት ነው መሬት ላይ መሸፈኑ ግን ለመሬት አቅምን አሳጥቷት ነበር እና መሬቱ ውሃው የየራሳቸው የሚያወጡት ነገር አላቸው ማለት ነው ስለዚህ ምድርን አቅሟን የሸፈናት መልካም የሆነው ውሃ እንደሆነ ሁሉ ውሃው በቦታው ሲሰየም እንደ እግዚአብሔር ቃል እግዚአብሔር ራሱ ሲናገር ቦታውን ሲይዝ ውሃው በራሱ ደግሞ የራሱ የሆነ እግዚአብሔርን ቃል ሲሰማ የሚያወጣው ነገር ቢኖርም የውሃውና የመሬቱ ግን አንድ ላይ መሆን ፍሬያማ አላደረጋትም ማለት ነው ምድር ስለዚህ እግዚአብሔር ወደ ጎን አደረገ እነዚህ ሁሉ ፍራፍሬዎች እነዚህ ሁሉ እንስሳት ወጡ ማለት ነው ምን እላችሁ ፈልጌ ነው ዛሬ ጥሩ የሆነ ነገር መልካም የሆነ ነገር ስራ ሊሆን ይችላል ጓደኝነት ሊሆን ይችላል አገልግሎት ሊሆን ይችላል ህብረት ሊሆን ይችላል ጥሩ ማህበር ሊሆን ይችላል መልካምነቱን የምናየው ፍሬያማ እስካደረገን ድረስ ብቻ ነው ማለት ነው ማለት የገባንባቸው ነገሮች ፍሬያማ አድርገውናል ወይ የገባንበት ህብረት ሊሆን ይችላል የገባንበት ከሰዎች ጋር ያለ መሰባሰብ ሊሆን ይችላል ያለንበት ቦታ ሊሆን ይችላል የምንሰራው ስራ ሊሆን ይችላል በቃ ልክ በጅለት የሚያስፈልግ መለየት የሚገባው ነገር ቢሆን ማለት ነውና እነዚህ ነገሮች ለይተን እንድናውቅ አሁንም ወደ ምንድነው የምንመጣው ብለን ካለ ወደ እግዚአብሔር ቃል ነው የምንመጣው ለምን ከተባለ እግዚአብሔር ሲናገር ነው ውሃው የተገፈፈው እና ያለንበትን እያንዳንዱ ነገር በምን እንለየዋለን ካልን መልካም ነው መልካም አይደለም ልክ ነው ልክ አይደለም ያለሁበት ፍሬንድሺፕ ያለሁበት ጓደኝነት እንዳፈር አድርጎኛል ወይስ እንዳላፈር አድርጎኛል ውስጥ ያለውን አቅም አውጥቻለሁ ወይስ አላወጣው ምን ላይ ነው ያለሁት የሚለውን ነገር ፍሬያማ ናችሁ ወይ ፍሬያማ ነኝ ወይ የሚለውን ነገር በዛ ነው የምንለካው ማለት ነው እና ስለዚህ ራሳችሁን ልትጠይቁ ፈልጋለሁ ያላችሁበትን ህብረት አንዳንዱ ከምግብ አያልፍም የምንሄድበት የምንገባበትና የምንወጣበት ህብረት ከምግብ አያልፍም በልቶ ለመበተን ነው ኦኬ አስቱ ምን ችግር አለው መብላት እንዴ ደቀ መዛሙርቱ እኮ እንጀራን ይቆርሱ ነበር ልትሉኝ ትችላላችሁ ግን ቃል አለ እዛ ውስጥ ጸሎት አለ ቃል ከሌለበት እግዚአብሔር ቃል ከሌለበት ጸሎት ከሌለበት መልካም ማድረግ ከሌለበት ደቀ መዛሙርቱ እነዚህ ነገሮች አስቀድመው ነው ከዛ በኋላ እንጀራ ይቆርሱ ነበር የሚለውና እንጀራ ላይ ብቻ እስታካል አደረጉ ስለዚህ እያንዳንዱን ያላችሁበትን ነገር ከዛሬዋ ቀን ጀምሮ ከጧት ጀምሮ ከቤት በሪን ከፍቼ ወጣለሁ ወዴት ነው የሚሄደው ምንድነው ማደርገው መውጣቴ ጋር ከሰዎች ጋር ቁጭ ብዬ የማወራው ነገር ላይ ፍሬ አለኝ ወይ ፍሬ ደግሞ ለሰዎች የሚሆን ነገር ነው አሁን ብርቱካኑ ወጣ ሙዙ ወጣ እንስሳቶቹ ወጡ እያንዳንዳቸው ነገሮች ለሰው ጥቅም እንዲሆኑ ተደርገው የተሰሩ ናቸው ስለዚህ ከኔ የሚበላ ነገር አለ ወይ በመውጣቴ ከኔ የሚበላ ነገር አለ ወይ ፍሬንድሺፓችን መካከል ከኔ የሚያገኙት ነገር አለ ወይ እኔስ ከነሱ ማገኘው ነገር አለ ወይ ይሄን ጥያቄ መጠየቅ አለብን ዜሮ ከሆነ መለየቱ ይሻላል እነዛም ሰዎች ቦታቸውን ቢይዙ ለነሱ ጥቅም ነው ብዬ አስባለሁ እና አንዳንድ ድብልቆቻችን አንዳንድ እንዲህ የተገናኘንባቸው መገናኘት ፍሬ አልባ ካደረጉን እነዛ ነገሮች ልክ አይደሉም ማለት ነው ስለዚህ እንደዘፍጥረት ምዕራፍ 1 ቁጥር 9 እግዚአብሔር በዚህ ዓመት የመለየትን ስራ በእናንተ መካከል ያድርግ ከታላቅ እስከ ታናሽ እህት ነው ወንድም ነው አባት ነው ልጅ ነው ብዙ ጊዜ ልቤ ያስበዋል እናቴም ብዙ ጊዜ ትነግረኛለች የእግዚአብሔር ነገር ከሆነ እኔ እናትሽም ላይ ቢሆን መጨከን አለብሽ ትለኛለች ለምን ካላችሁ እንደሚነግስ እያወቀ የእስራኤል የሚቀጥለው ንጉስ እንደሆነ እያወቀ ዮናታን ከአባቱ ጋር ወግኖ ነበር መሸፈት ነበረበት ባይዘው እንደ አባት እግዚአብሔር ለዘላለም እቅዱ ዮሴፍን ከአባቱ ጋር ለይቶታል የሚያማምሩ ልብሶችን ያለብሰው ነበር
ይመስለኛል ስትቀደድበት ስፍት የሚያደርግለት ከዛ ደግሞ እንደገና ሲያልቅበት የሚሰፋለት እንደገና የሚሰራለት የሚያለብሰው የሚገዛለት ይመስለኛል። ነገር ግን ቦታው ነው ወይ ካልን ቦታው አይደለም። በአባትና በልጅ መካከል ግርግዳ መግባት ነበረበት። ስለዚህ ያዕቆብን በምድሩ በከነዓን አስቀመጠው፣ ዮሴፍን ደግሞ ደስ በማይል መንገድ ወደ ዘላለም ወደ እግዚአብሔር ሐሳብ ወደ እቅዱ ለአባታችን ለአብርሃም እንደተናገረው ሊያደርግለት ወደዛ ወስዶታል። ዮናታን ጋር ግን ስንመለከት እያወቀ እንደሚነግስ ዳዊት እያወቀ እያስመለጠው ለራሱ ያልተረፈ ምስኪን ሰው ነው። በቃ ለራሱ ያላወቀ ለራሱ ያልተረፈ ምስኪን ዮናታን የአባቱን ነገር እያወቀ ማለት ነው። ጦሩ ለሱ በቃ ላይሰበሰብለት እያወቀ። ስለዚህ እንደዚህ አይነት ህብረቶች ላይ እግዚአብሔር መገንጠልን ያድርግ፣ መለየትን ያድርግ። እናት የለ፣ ጓደኛ የለ፣ አብሮ አደጌ የለ፣ የሰፈር ልጅ የለ፣ የቸርች ልጅ የለ፣ ታላቅ የለ፣ ታናሽ የለ። እንዳናፈራ ምክንያት ከሚሆኑት ነገሮች ላይ እግዚአብሔር ቆሞ በዚህ ዓመት ቃልን ያውጣ፣ ለመለየት አቅምን ይስጣችሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።